በዜና እንደተከታተልነው የህወሓት ጥቃት በአፋር ጀምሯል። የአፋር ክልላዊ መንግስት ረዳት ተጠሪ አቶ መሐመድ አህመድ ለዶይቼ ቬለ እንዳሉት ህወሓት ከባለፈው ሳምንት መጨረሻ ጀምሮ ከትግራይ ክልል መዲና መቀለ በቅርብ ርቀት ላይ በምትገኘው የአፋር ክልል አብዓላ ከተማ ላይ የከባድ መሳሪያ ጥቃት ፈጽሟል። ንጹሃንን ዓላማ ያደረገ ነው ባሉት በዚሁ ጥቃት ነዋሪዎች መፈናቀላቸውም ነው የተነገረው። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ ልኮልናል። የአፋር ክልል መንግስት ረዳት ተጠሪ አቶ መሐመድ አህመድ በተለይም ለዶይቼ ቬለ እንዳሉት በህወሓት በኩል በተተኮሰው የከባድ መሳሪያ ጥቃት የእምነት ተቋማትን ጨምሮ በርካታ የማህበራዊ መገልገያና የነዋሪዎች መኖሪያ ቤቶች ኢላማ ውስጥ ገብተው የጥቃቱ ሰለባ ሆነዋል። በዚህም ለጊዜው ቁጥራቸው ያልተለየው የከተማ ነዋሪዎች ላይ የሞትና መፈናቀል አደጋ ተከስቷል። ትክክል ነው። እንግዲህ ትቤለ በዚህ በኩል ከአፋር ቢወጣም በዛ በሰሜን ዞን በኩል በኪልባቲ ረሷ በአላ በማድስ በከባድ መሳሪያ ድብደባ በሰላማዊ መንደር ላይ ፈጽሟል። በዛ ምክንያት ብዙ የንጹሃን ህይወት ጠፍቷል። ብዙ ሰውም ተፈናቅሎ በጣም አስቸጋሪ ሁኔታ ላይ ወድቀው ነው ያሉት እና ትንሽ የንጹሃን የማሞትም ብዙ ሁኔታዎች አጋጥመዋል። አሁንም ቢሆን የከባድ መሳሪያው ድብደባውን እንደቀጠለ ነው። እንግዲህ ከላይ በኩል ከከፍታ ወደ ዝቅታ ስለሆነ ቦታው የወረወረ በንጹሃን ላይ፣ በሴቶች ላይ፣ በህፃናት ላይ ከባድ አስከፊ ሁኔታ አቅመ ደካሞች በሙሉ ተጎድተዋል። ከቀያቸው ባልሆነ መንገድ ነው በጣም በአስከፊ ሁኔታ የሚሞቱ አሉ። በጣም ከፍተኛ ጉዳት ነበር የደረሰው። ይህቺ ከተማ በትኩረት ውስጥ የገባችበት ወታደራዊ ጠቀሜታና የጥቃቱ ዓላማ ምን ይሆን በሚል የተጠየቁት ኃላፊው በጭፍራና አሳግታ በኩል ወደ ሚሌ እንዳይጓዝ ጠላት ያሉት የህወሓት ኃይል መከልከሉን ተከትሎ የወሰደው የበቀል እርምጃ ሳይሆን እንዳልቀረ ነው ግምታቸውን የገለጹት። ከባድ መሳሪያ ስለሆነ ንጹሃን በተኙበት ነው እንግዲህ ድብደባውን የፈጸመው። መንደሩም ሙሉ በሙሉ በሚቻል መልኩ ወድማለች። አብዓላ ማለት ያው ደህና የምትባል ከተማ ነበረች። ብዙ ቤቶች፣ ብዙ ንብረቶች በጣም ከባድ ጉዳት ደርሶባቸው ከተማው እንዳልነበረች ነው የሆነችው። ንጹሃኖችም በዛው ልክ ነው የሞቱትና እንግዲህ በዚህ ቦታ ላይ ስትራቴጂው ጠቀሜታ ያገኛል ሌላ የሚቆጣጠረው ሩት አለ ብዬ ምናምን አላስብም። ግን የበቀል እርምጃ ብዬ ነው የሚወስደው እኔ አሁን ይሄን ቦታ በዚህ በኩል ሲመጣ እንግዲህ በአፋር ህዝብ ላይ በጣም ቂም እንደቆጠረ ነው። ቡድኑ በነበሩት ሴቶችና ህጻናት ላይ ነው ውጊያውን የከፈተው። እንግዲህ ህዝቡ እንደምናውቀው የአፋር ህዝብ ወደዚህ ነው ወደ ሚሌ፣ ወደ ካዛጊታ፣ ወደ ጭፍራ ነበር የመጣው። በዛ አካባቢ የነበሩ ሰዎች ንጹሃን ሴቶችን ነው ወደ እነሱን የመግደል፣ እነሱን የመረሸን፣ እነሱን የመጥፋት የመፈናቀል ስራ ነው የሰራውና ወደፊት የምናገኘው መረጃ ከሌለ በስተቀር እስካሁን ባለኝ ነገር እርምጃው ከበቀል ያለፈ የማይበት ነገር አይኖርም። ጥቃቱ የእምነት ተቋማትን ጨምሮ የነዋሪዎችን ቤትም ያለየ ነው የሚሉ አቶ መሐመድ ለሰላም ጀርባውን የሰጠ ያሉት ህወሓት ለሰላም ዝግጁ ይሆናል ብሎ እንደማይጠብቁትም ተናግረዋል። ሀገር መረጋጋት አለበት፣ ወደ ሁለንተናዊ ሰላም መገባት አለበት ብለን ቢናስብም ቡድኑ ያን ያህል ተሰጥቶት የነበረውን ፋታም አልወሰድም። ወዲያው ነው ወደ ውጊያ የገባው። ሰላም ሲባል ጦርነት፣ ጦርነት ሲባል ሰላም ነው እሱ እያለ ያለው። በአካባቢው ላይ እንግዲህ እሱ ጋር በቅርበት የሚገኝ ቦታ ስለሆነ ቦታው ከመቀሌ ወደ 45 ሚኒስትር ቦታ ነች እና ለጥቃቱ ቅርብ ነች። ከኛ በኩል ግን አንድ እርምጃ መሄድ አለብን ብለን ነው አሁንም ቢሆን የምናስበው። የሞተው ሞቷል፣ ግን ጥቃቱን መቀልበስ ችሏል። የተፈናቀለውም ተፈናቅሏል። ግን አሁንም ቢሆን የአፋር ኃይልና የአፋር ሚሊሻ ጥቃቱን መቀልበስ ችሏል። በአሁኑ ሰዓት በቤቶች ላይ፣ በመስጊድ ላይ፣ በእምነት ተቋማት ላይ ሁሉ አልፏል። የቀረ የለም። በቃ መንደሩን የመጥፋት ስራ ነው የታሰበው። ቤት ውስጥ የነበረ ሰዎችም እንዳለ ነው የሞቱት። የሃይማኖት ተቋማትም የወደሙ አሉ። ጥቃቱ ከፍተኛ ነው። እዛ ቀርቷል ማለት አይቻልም። አጠቃላይ ቤቶችን፣ አጠቃላይ እምነት ቦታዎች፣ አጠቃላይ የመንግስት ተቋማት ነው የተቃጠሉት። ዞሮ ዞሮ ህዝቡ ወደ እረብቲና ወደ አፍዴራ ወደዛ ተፈናቅሎ ነው ያሉት። አሁን ከዛ የተፈናቀለ ህዝብ ወደ ቦታው የመመለስ ስራ ነው አሁን እየተሰራ ያለው። ከአንድ በኩል ጥቃትን የመከላከል ስራ ነው አንድ አፋር ህዝብና መንግስት እያደረግን ያለ ነው። ስለዚህ ጥቃት እስካሁን ድረስ በህወሓት በኩል የተሰጠ ምላሽ አልተሰማም። የኢትዮጵያ መንግስት ባለፈው ሐሙስ በአፋርና ምስራቅ አማራ የሚገኙ የሰራዊት አባላት ባሉበት ጸንተው እንዲቆዩ ያስተላለፈው የውሳኔ ሐሳብ ዓመትን ለተሻገረው ጦርነት ምናልባትም የሰላም እልባት ያመጣ ይሆናል በሚል በበርካቶች መሞካሸቱ ይታወሳል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በአፋር ተከሰተ ስለተባለው ጥቃት በህወሓት በኩል ለማረጋገጥ ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። በአማራ ክልል ዋግምራ ብሔረሰብ አስተዳደር የጤና ተቋማት አገልግሎት መስጠት የሚያስችል ሁኔታ ላይ ባለመሆናቸው ህብረተሰቡ ለከፋ ጤና ችግር መጋለጡን የአካባቢው ነዋሪዎችና ባለስልጣናት ተናግረዋል። የባህር ዳሩ ወኪላችን አለምነው መኮንን ዝርዝሩን ይዟል። በኢትዮጵያ መንግስት በአሸባሪነት የተፈረጀው የህወሓት ኃይል በሰቆጣ ከተማ በተደጋጋሚ ወረራ በማድረግ የማህበራዊ መስጫ ተቋማት ማውደሙን ነዋሪዎች ተናግረዋል። በተለይ በከተማው የሚገኙት 4 ጤና ኬላዎችና 1 ጤና ጣቢያ 100% መውደማቸውን የከተማ አስተዳደሩ ከንቲባ አቶ አሸብር ግርማ ገልጸዋል። በቀበሌዎቻችን የጤና አገልግሎት ሰጪ ተቋማት ጤና ኬላዎችም እንደዚህ በተመሳሳይ 100% ወድመዋል።
የመንግስት አገልግሎት ሰጪ ተቋማት 100% ወድመዋል። ከተማችን የሚኖሩ ባለሀብቶችም የንግድ ድርጅቶችም እንደዚህ በተመሳሳይ ከፍተኛ ዘረፋ ነው የተካሄደባቸው። ጠላት ይሄ አሸባሪ ቡድን ብቻ ሳይሆን እሱ ያቋቋመው አገው ሸንጎ ይባል ከጠላት ጋር አብሮ የሚንቀሳቀስ ኃይል አለ። በአካባቢያችን ሲንቀሳቀሱ በነበረበት ወቅት ይሄም ጭምር ነው ከፍተኛ ዘረፋና ውድመት ያካሄደው። ስራ የሚያስጀምር ሁኔታ ባለመኖሩ ወደ ስራ መግባት እንዳልተቻለ ደግሞ የሰቆጣ ከተማ አስተዳደር ጤና ጽሕፈት ቤት ኃላፊ አቶ ታምሩ ቢምረው ተናግረዋል። በጤና ኬላ በጤና ጣቢያ ደረጃ የሚሰጡ አገልግሎቶች የጤና አገልግሎት ተጠቅሞ ነው ያሉት። እንደ ሰቆጣ ከተማ ነው አገልግሎት እያገኘ አይደለም። እኛም ወደ ስራ አልገባንም። ምክንያቱም ምንም አይነት ግንባታ የለም፣ ምንም አይነት ቢሮ የለም፣ ምንም አይነት ግብአት የለም። ሜዲካልም ለሜዲካልም የምንላቸው በሙሉ እነዚህ አስፈላጊ የሆኑ ለሕክምና የሚያስፈልጉ እንደ ጠረጴዛ፣ ወንበር፣ አጠቃላይ ሁሉም ነገር ጄኔሬተር ጨምሮ ሁሉም ነገር ስለ ወጥ ማለት አገልግሎት እየሰጠናል። ጤና ተቋማቱ ስራ የሚጀምሩበት ሁኔታ እንዲፈጠር ለአማራ ክልል ጤና ቢሮ ተጠይቋል። ግን ምላሽ ባለመኖሩ ተላላፊና ተላላፊ ያልሆኑ በሽታዎች እንዳይከሰቱ ስጋት መኖሩን አስረድተዋል። ከውሻ ወደ ሰው የሚተላለፍ አደገኛ በሽታ በከተማዋ መከሰቱን በመጠቆም ለምንም ሪፖርት አድርገን ነበር። ከአሁንም ክልሎች መጥተው አላዩትም። ተብሎ ሪስፖንስ አይሰጥ ከሆነ ከተማችን ላይ ተላላፊ አሁን የሚገርም ትናንትና እስከ ምሽቱ 5 ሰዓት ሸበርሽ ተሰጥቶ ወደ 124 ሰው ተነክሶ ነበረ። እነዚህ ሰዎችን የሆስፒታል አስተኝተን በሚነግረን ያው ከተማ ላይ ብዙ ጊዜ ጤና የሚያግዙ ሄዱ ስለሌለ ችግር ወደ ሌለው ነው እንጂ ችግር ወደ ጤና ቢሮም የሚያዳምጠው ያው ገጠር ወረዳዎችን ነው። የዋግምራ ብሔረሰብ አስተዳደርና የምዕራብ ካናዳ ሊቀ ጳጳስ አቡነ ባርናባስ በጦርነቱ ወቅት ተቋማትን እንዳይዘረፉና እንዳይወድሙ ጥረት ማድረጋቸውንና በዚህም መሰረት በከተማው የሚገኘው ሆስፒታል የከፋ ጉዳት አልደረሰበትም ብለዋል። በመጀመሪያ እንደገቡ ግን ብዙ ሆስፒታሉንም የተወሰነ ጉዳት እንዳደረሱ፣ እንደዘረፉ፣ እንደሰበሩ እቃዎችንም እንዳወጡ ነው ያለኝ መረጃ። እንደዚሁም በተመሳሳይ ብዙ ተቋማትን ያሁን ዘራርፈዋል፣ ጉዳት አድርሰዋል። ይህንን ለማዳን መሞከር አለብን ብለን ነው እንደገና እኔም በአካል እየሄድኩ ሰዎችን በጣም ለምንድን ነው እያልኩኝ ወቅስና መክር ነበረ። በየጉዳት ደረሰ በተባለበት ሰዓት ሁሉ ለእኔ ያለውን መረጃ ይነግሩኛል። እኔም እንጂ ለምንድን ነው ተቋማት ላይም እንደዚህ ዘረፋና ጉዳት መድረስ የለበትም እያልኩ ለሰዎቹ ሁልጊዜ እናገር ነበር ማለት ነው። የተፈራ ኃይሉ መታሰቢያ ጠቅላላ ሆስፒታል ስራ አስኪያጅ አቶ ፋሲካው ንጋቴ የሃይማኖት አባቶች ባደረጉት ጥረት ሆስፒታሉ በከፊል ከዘረፋና ውድመት መዳኑን አመልክተዋል። በሆስፒታሉ ውስጥ ቀርተው የሚሰሩ ባለሙያዎች እና ድጋፍ ሰጪ ሰራተኞችም ነበሩና ያው እነሱም በመኖራቸው የሃይማኖት አባቶችም በጣም ትልቅ ጥረት በማድረጋቸው እያንዳንዱ በር ተሰባብሮ ተከፍቶ አንዳንድ ማሽኖች ላይ የስፔር ፓርት የመነቀል ሁኔታ አለ። አሁን ማሽኖችን ቼክ እያደረግን ነው። በእርግጥ አሰስመንት ገና እየሰራን ነው፣ አልጨረስንም። ኮምፒውተሮች ላይም ሃርድ ዲስክ ያልፎ አልፎ የወጣም እያገኘን ያለው እና ቶታሊ ስናየው ግን በከፊል የተጎዳ የጤና ተቋም በሚለው ካተት ሆኖ ነው ያገኘነው። በጤና ተቋማቱ ዝርፊያና ውድመት ተሳትፏለው ስለተባለው የአገው ብሔራዊ ሸንጎና የአማራ ክልል ጤና ቢሮ ተቋማቱን ስራ ለማስጀመር እንቅስቃሴ አላደረጉም ስለተባሉት ስሞታዎች አስተያየት ለማካተት ያደረኩት ጥረት አልተሳካም። አለም ነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። የቀድሞ የኦሮሚያ ፕሬዝዳንት አለማየሁ አቶምሳ ቤተሰቦች ላይ አነጣጥሮ በተፈጸመው ግድያ የ8 ሰዎች ህይወት ማለፉን የሟቾች ቤተሰቦችና የአካባቢው ባለስልጣናት ገለጹ። ባለፈው አርብ ማለዳ የተፈጸመው ጥቃት የቀድሞ ባለስልጣን 3 ወንድሞችን ጨምሮ በአንድ መንደር የሚኖሩ 7 ዘመዶቻቸውንና አንድ ተጨማሪ ሰው ህይወት ቀጥፏል። የሟች ቤተሰቦች እንዳሉት ወንጀለኞቹ አንድም ቤተሰብ ሳይመርጡ ነው ያገኙትን በሙሉ የገደሉት። ግድያው የተፈጸመው በጥይትና በስለታማ ቁሶች ጭካኔ በተሞላበት መንገድም ነው ተብሏል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባውን ልኮልናል። አርብ ጠዋት 4 ሰዓት ገደማ በጅማ ዞን ኖኖ ቤንጃ ወረዳ ተፈጸመዋል በተባለው በዚህ ጥቃት 8 ሰዎች ተገድለው 2ቱ እስካሁን በሆስፒታል እርዳታ እያገኙ መሆኑ ነው በተጎጂ ቤተሰቦች የተገለጸው። ከ8 ሟቾች 7ቱ የቀድሞ የኦሮሚያ ፕሬዝዳንት አቶ አለማየሁ አቶምሳ ዘመዶች ሲሆኑ አንዱ የነዚህ ቤተሰቦቻቸው ጎረቤት ናቸው። ከሟቾች 3 የቀድሞ ባለስልጣን ወንድሞች መሆናቸውን ነው ቤተሰቦቻቸው ለዶይቼ ቬለ የተናገሩት። ህይወታቸው ያለፈው 3ቱ ወንድማማቾቻቸው አቶ ሙላቱ አቶምሳ የተባሉት የ75 ዓመት አዛውንት፣ የ70 ዓመቱ አቶ ጥንቴ አቶምሳና የ8 ልጆች አባት የ50 ዓመት ጎልማሳ አቶ አደባ አቶምሳ ናቸው። በግድያው አባታቸውን ያጡት አቶ አዲሱ አደባ ለዶይቼ ቬለ እንደተናገሩት ቤተሰቦቻቸው የተገደሉት በጥይትና ስለታማ ቁሶች ጭካኔ በተሞላበት መንገድ ተወግተው ነው። ያጂማ
ጅማታት ጋፈጉያ ቁረሸኒ ተገነመ በሪዳ ከራወተሚ ወንትራወተሚ አሳዛኝ የግድያ ድርጊቱ የተፈጸመው ባለፈው አርብ ማለዳ ላይ ነው። አንድን ቤተሰብ ሳይመርጡ ነው ያገኙትን በሙሉ የፈጁት። በአንድ ጊዜ በተፈጸመ በዚሁ ጥቃት 8 የቤተሰቦቻችን አባላትን አጥተናል። 2 ሰዎች ደግሞ ተጎድተው ሆስፒታል ነው የሚገኙት። ይህ በአንድ መንደር በአንድ ቤተሰብ ላይ የተፈጸመው ጥቃት ታጥቀው በአካባቢው አጎራባች ወረዳዎች በሚንቀሳቀሱት ኦነግ ሸኔ መሆኑን ነው እኛ የምናውቀው። የ75 ዓመት አጎታችን አባቴ እንዲሁም የ12ኛ ክፍል ፈተና ወስዳ ውጤቷን የምትጠባበቅ ወጣት ልጅ ከእናቷ ጋር ከተገደሉት 8 ሰዎች ናቸው።